ሰዎች በፍትሐብሔር ክስ ለማቅረብ እየፈለጉ የዳኝነት ክፍያ የሚከፍሉት ላይኖራቸው ይችላል። በቅርቡ በወጣው የዳኝነት ክፍያ የተመለከተ መመሪያ ባለፈው ቪዲዮ ሰርቼላችኋለሁ፣ መለስ ብላችሁ ማየት ትችላላችሁ። በዚህ መመሪያ ላይ እንኳን ለምሳሌ ብናይ የ1 ሚሊዮን ብር የሚገመት ገንዘብን ለማስከፈል የታሰበ ክስ ቢኖር የዳኝነት ክፍያው ወደ 42 ሺህ ብር ነው የሚሆነው። ይሄ ገንዘብ እንግዲህ ሁሉም ሰው ይኖረዋል ተብሎ አይገመትም። ይህ እንግዲህ ለይግባኝ ሳይሆን ለቀጥታ ክስ ነው ወደ 42 ሺህ ብር የሚያስፈልገው። ስለዚህ በዛሬው ቪዲዮ የዳኝነት ሳይከፈል ክስ ስለሚቀርብበት የፍትሐብሔር ሕግ ስነስርዓት ወይም ደግሞ የሕግ አይነት እናነሳለን ማለት ነው። እንዲሁም ደግሞ ከግለሰቦች ውጭ ድርጅቶችስ በደሃ ደንብ ክስ ሊያቀርቡ ይችላሉ ወይ? በደሃ ደንብ ለሚቀርብ ክስ ምን መስፈርቶች ይኖራሉ? እና ሌሎችንም ተያያዥ ሀሳቦችን እናወራለን። ሰላም እንደምንከረማችሁ፣ እንኳን ደህና መጣችሁ ወደ ሎየር ምህረት ዩቲዩብ ቻናል። እኔ ጠበቃ ምህረት ነኝ። ቻናሉን ሰብስክራይብ በማድረግ እንድትጀምሩ ጠይቃለሁ። አንደኛ የምናነሳው ሀሳብ ምንድን ነው? አንድ ሰው በነፃ ክስ ማስከፈት የሚችለው ለሚያቀርበው ክስ የሚያስፈልገውን የዳኝነት ገንዘብ በሙሉ ወይም በከፊል ለመክፈል የማይችል መሆኑ ሲረጋገጥ ነው። ይህም በፍትሐብሔር ሕጉ በፍትሐብሔር ስነስርዓት ሕጉ ይቅርታ አንቀጽ 467 ላይ በግልጽ የተቀመጠ ነው ማለት ነው። ይህንን ጥያቄም ያለ ክፍያ ክስ ልክፈት የሚለውን ማመልከቻ ከዋናው ክስ ወይም ደግሞ አቤቱታ ጋር አያይዞ ነው የሚያቀርበው። በተግባርም ስናየው እንዴት ነው? አመልካቹ ምንም አይነት ገንዘብ እንደሌለው፣ ቋሚም ሆነ ተንቀሳቃሽ ምንም አይነት ተቀማጭ ገንዘብም ሆነ ወርቅ እንደሌለው በመግለጽ እና ይህንንም የሚያስረዱለትን ምስክሮች ጠቅሶ ነው የሚያቀርበው አቤቱታውን ማለት ነው። ተከሳሽም ይኸው ማመልከቻ ደርሶት ክርክር ወይም ደግሞ አስተያየት እንዲያቀርብ እድል ይሰጠዋል። በአብዛኛው ተከሳሽ ያው ይቃወማል፣ ገንዘብ አለውና ይክፈል የሚል ክርክር ነው የሚቀርበው ማለት ነው። ነገር ግን ምስክሮች ቀርበው እንዲሰሙ ያደርጋል ፍርድ ቤቱ ነገሩን ለማረጋገጥ። ከዚህ በኋላ እንግዲህ ፍርድ ቤቱ ከሳሽ በእርግጥ ደሃ ነው ወይንስ አይደለም የሚለውን ውሳኔ የሚሰጥበት ይሆናል ማለት ነው። ታዲያ አመልካቹ ያቀረበው ጥያቄ ውድቅ ሊደረግ የሚችልባቸው ምክንያቶች ምንድን ናቸው የሚለውን ስናይ የመጀመሪያው ገንዘብ እንዳለው ከተረጋገጠ ነው። ሌላው ደግሞ ክስ ከማቅረቡ ከ2 ወር በፊት ያለውን ንብረት ሆን ብሎ የዳኝነት ክፍያ ላለመክፈል ለሌላ ሰው አስተላልፎ ከሆነ ነው። ሌላው ደግሞ ያለውን ንብረት ለምሳሌ መኪና፣ ቤት ሊሆን ይችላል ለሶስተኛ ወገኖች ያስተላለፈ በስጦታ ወይ በሽያጭ ወይ በሌላ መንገድ በውል ያስተላለፈ መሆኑ ከተረጋገጠ ውድቅ ሊደረግበት ይችላል ማለት ነው። ጥያቄው ውድቅ ካልተደረገ ደግሞ ምንድን ነው እንግዲህ አቤቱታው ተቀባይነት ያገኛል ማለት ነው። ስለዚህ ያቀረበውም ክስ ወይም አቤቱታ እንደ ማንኛውም ክርክር ይቀጥላል። በክርክሩ ታዲያ ከሳሹ ወይም ይሄው ሰው የተወሰነለት ከሆነ ካገኘው ገንዘብ ላይ ተቀንሶ ከዚህ በፊት ላልከፈለው የዳኝነት ክፍያ የሚከፈል ይሆናል ማለት ነው። እስኪ ደግሞ ግለሰቦች ብቻ ናቸው ወይንስ በሕግ ሰውነት የተሰጣቸው ድርጅቶች እንደ ፒኤልሲ እንደዚህ ያሉት ድርጅቶች በደሃ ደንብ መክሰስ ይችላሉ ወይ የሚለውን ስንመለከት፣ በነገራችን ላይ ግለሰብ ብቻ ሳይሆን ድርጅቶች ወይም በሕግ ሰውነት የተሰጣቸው ተቋማት በደሃ ደንብ ክስ ማቅረብ ይችላሉ። ከዚህ ጋር በተያያዘ በፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 79555 ላይ አስገዳጅነት ያለው ውሳኔ ተሰጥቶበታል። ነገር ግን ልዩነቱ ምንድነው? ፍርድ ቤቱ የሕግ ሰውነት ያላቸውን ለምሳሌ ቅድም እንዳልኳችሁ እንደ ፒኤልሲ የመሳሰሉትን ድርጅቶች ደሃ ስለመሆናቸው ማረጋገጥ ያለበት ልክ እንደ ግለሰቦች ቅድም እንዳነሳውላችሁ የሰው ምስክሮች ቀርበው ሳይሆን ድህነቱ መረጋገጥ የሚኖርበት ባለሙያ ቀርቦ የሂሳብ ማጣራት አድርጎ በገለልተኛ ባለሙያ ተረጋግጦ ያ ድርጅት ወይም የሕግ ሰውነት የተሰጠው ድርጅት አቅም የለውም፣ የመክፈል አቅም የለውም የሚለው ነገር መጣራት ይኖርበታል ማለት ነው። ይህንን እንግዲህ ግልጽ አድርጎ በሰበር መዝገብ ቁጥር 12/1938 ላይ ውሳኔ ተሰጥቶበታል ማለት ነው። የንግድ ድርጅት ይሄ ሁለተኛ ላይ የገለጽኩላችሁ ሰበር ከምን ጋር ነው የሚያያዘው? በቀጥታ
የንግድ ድርጅት የግብር ዕዳ አለብኝ በሚል በድሃ ደንብ ፋይል እንዲከፈትለት ቢጠይቅም ተቀባይነት እንደማይኖረው ነው ሰበር በዚህ መዝገብ ላይ ውሳኔ የሰጠው። ስለዚህ አንድ ድርጅት በድሃ ደንብ ክስ ልክፈት ሲል የግብር ዕዳ አለብኝ ብሎ የሚያቀርበው ማስረጃ ተቀባይነት እንደሌለውና የግብር ዕዳ መኖር ብቻ በቂ አይደለም፣ ይልቁንም በገለልተኛ የሂሳብ ባለሙያ ወይም በኦዲት ባለሙያ ሂሳቡ ተጣርቶ የመክፈል አቅም እንደሌለው መረጋገጥ ይኖርበታል በሚል ነው እንግዲህ ሰበር ውሳኔ የሰጠው ማለት ነው። ስለዚህ ከዚህ አንጻር ፍርድ ቤቱም በድሃ ደንብ ይከፈትልኝ በሚል የቀረበ አቤቱታን በቂ ማጣራት ማድረግ ይኖርበታል በሚል ነው አስገዳጅ ውሳኔ የሰጠው ማለት ነው። ስለዚህ እነዚህ ሁለት የሰበር ውሳኔዎች ድርጅቶችን በድሃ ደንብ መዝገብ ማስከፈት እንደሚችሉ፣ ጥያቄ ማቅረብ እንደሚችሉ፣ ነገር ግን በሰው ምስክር ሳይሆን በባለሙያ ሂሳቡ ተጣርቶ የድርጅቱ ድሃ ስለመሆኑ ከተረጋገጠ በኋላ ብቻ ነው ፋይሉ ሊከፈትለት የሚገባው በሚል ነው ውሳኔ የሰጡት። በዚህ መልኩ ልናጠቃልለው እንችላለን። በዛሬው ቪዲዮ እንግዲህ በድሃ ደንብ ስለሚቀርብ ክስ አስፈላጊ መረጃ እንዳገኛችሁ እርግጠኛ ነኝ። ከቀናት በኋላ በሌላ የህግ መረጃ እመለሳለሁ። መልካም ጊዜ።